በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ዛሬ የምንማማርበት ትምህርት የዳግም ምጽአት ምልክቶች ይሆናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ሆኖ ሲያስተምር ከተናገራቸው ምልክቶች እነዚህ ናቸው። አንደኛ፣ የሐሰተኛ ክርስቶስ መምጣት። ጌታችን ኢየሱስ ክርስቶስ በአንደኛ ደረጃ የተናገረው ምልክት በተለያዩ ወቅቶችና ሀገራት ብዙ ሐሰተኛ ክርስቶሶች እንደሚነሱ ነው። የጌታችንም ቃል አይቀርምና ከዚህ ቀደም ብዙ ሰዎች እኔ ክርስቶስ ነኝ በማለት ተነስተው ነበር። በዮሐንስ ራእይ ላይ ዋናው አውሬ ተብሎ የተጠቀሰውና በቅዱስ ጳውሎስ የአመፅ ሰው እርሱም የጥፋት ልጅ የተባለው ብዙ ጥፋትና መከራ የሚያደርሰው ባለ 666 መለያ ምልክቱ ሐሰተኛ ክርስቶስ እስኪገለጥ ድረስ መንገድ ብዙ ሐሰተኞች ክርስቶሶች ተነስተዋል። በእውነተኛው ንጉሥ ክርስቶስ ዳግም መምጣት የሚደመሰሰው ሐሳው መሲህ የመጨረሻውና ለ3 ዓመት ከመንፈቅ ቤተ ክርስቲያን የሚወጋ ታላቅ መከራ ፍጻሜን አስፈጻሚ ይሆናል። ጌታችን እስኪመጣ ድረስ እንዳንሰናከል አስቀድሞ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። በዚያን ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም ከዚህ አለ ቢላችሁ አትመኑ ሲል አስጠነቀቀን። ራእይ 13 ከቁጥር 5 እስከ 23። በሀገራችን ኢትዮጵያ በአፄ ልብነ ድንግል ዘመነ መንግስት እኔ ክርስቶስ ነኝ የሚል ሐሳዊ ክርስቶስ ተነስቶ ነበር። በቤተ ክርስቲያን ታሪክ ተመዝግቦም ነበር። የሐሳዊ ልክ እንደ እውነተኛ ክርስቶስ 12 ሐዋርያት፣ 72 አርድእትና 36 ቅዱሳት አንስት ክርስቶስ እንደሆነ በመናገር በየስፍራው ሲንቀሳቀስ ንጉሡ አስቀርበው አንተ ማነህ ቢሉት በድፍረት እኔ ክርስቶስ ነኝ አላቸው። ንጉሥም ክርስቶስማ ከድንግል ማርያም ተወልዶ አስተምሮ ተሰቅሎ ዓለምን አድኖ ከሞት ተነስቶ አድርጓል። ዳግም ዓለምን ለማሳለፍ ይመጣል። አንተ ግን ማነህ አሉት። እርሱ ግን አዎ ትክክል ነው፣ ከዚህ ቀደም ከቤተ እስራኤል ከምትሆን ከድንግል ማርያም ተወልጄ አስተምሬ ተሰቅዬ ሙቼ ተነስቼ አርጌ ነበር። አሁን ደግሞ ጥቁሮች አፍሪካውያን ባይታወር አደረገን እንዳይሉኝ ከእናቴ ከድንግል መርዓተ ወንጌል ለጥፎች ዳግም ተወልጄ ነው አላቸው። ንጉሥም ሰይጣን በሰው እያደረ እንዴት ይጫወታል ብለው በሰይፍ አስቀጡት። ተከታዮቹም ተበተኑ ይባላል። ሁለተኛ፣ ጦርነት ቀደምት የነበረ በአሁን ጊዜ ዘመን በብዛት የተከሰተ ነገር ግን በተለይ በዚህ ጊዜ በብዙ ሀገራት የተካሄደ ነው። ጦርነት በቀደምት ዘመናት ሴቶችም አቅመ ደካማ ሽማግሌዎችና ሕፃናትን ለእልቂት የሚያጋልጥ ነበር። በዚህ ጊዜ ግን ጦርነት ማንም የማይለይ ለማንም የማይራራ የሁሉን ደም የሚያፈስና እጅግ አስከፊ ሆኗል። ይህንም ጌታችን የዳግም ምጽአቱ ምልክት ለጠየቁት ለደቀ መዛሙርቱ ሁለተኛ ምልክት አድርጎ ጦርንም የጦር ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ፣ ዳሩ ግን መጨረሻው ገና ነው፣ ሕዝብ በሕዝብ ላይ መንግስት በመንግስት ላይ ይነሳል ሲል ተናግረዋል። ማቴዎስ ምዕራፍ 24 ቁጥር 6። ሶስተኛ፣ ረሃብ ሰዎችን በአስከፊና በአሰቃቂ ሁኔታ ውስጥ የሚከት አሳዛኝ ክስተት ነው። ስለ ረሃብ ወሬ በሀገራችንም ኢትዮጵያ ጭምር የሰማነውና ያየነው በመሆኑ የገንዘብ አቅም ያላቸው ረሃብተኞችን ለማብላት እና ለመጠጣት የሌለው ደግሞ በጸሎት ለመርዳት ጥሯል። ነገር ግን ይህ ሰው ሰራሽ ችግር ለጠላቶቻችን መሳለቂያ አድርጎ ይኖራል። በተለይ የተፈጥሮ ችግር ሲያጋጥመን ሰዎች ባመጣነው ችግር በሚሊዮን የሚቆጠር ሕዝብ ለአስቸኳይ ምግብ እርዳታ የተጋለጠበት ሁኔታ ያሳዝናል። ይህን አይነት በጥል በተንኮልና በጭካኔ ሰዎች የሚፈጥሩት ችግር የምጽአት ሶስተኛ ምልክት ሆኖ በጌታችን ለደቀ መዛሙርት ተነግሯል። ረሃብም ቸነፈርም በልዩ ስፍራ ይሆናል እንዲል ማቴዎስ ምዕራፍ 24 ቁጥር 7። አራተኛ፣ የመሬት መንቀጥቀጥ ባለፉት ዓመታት በርካታ ጉዳት በተለያዩ ሀገሮች እንዳደረሰ
የሚዘነጋ አይደለም። እስከ ዛሬ በዘመናት በተለያዩ ሀገሮች የብዙዎችን ሕይወት የቀጠፈና በርካቶችን ቤተ ንብረት አልባ ያደረገ የመሬት መንቀጥቀጥ በሂደት በታይዋን፣ በቱርክ በተለያዩ ሀገሮችን ተከስቷል። ይህን ለደቀ መዛሙርቱ የዓለም ፍጻሜ ምልክት የማግኘት ጥያቄ የተሰጠው የምድርን መናወጥ በልዩ ስፍራ ይሆናል ተብሎ በጌታችን በኢየሱስ ክርስቶስ አንደበት ተነግሯል። የዓለም ፍጻሜ ምልክት ተደርጎ የተነገረው ቃል አይቀርምና እየሆነ ነው። ማቴዎስ ምዕራፍ 24 ቁጥር 7። አምስተኛ ሐሰተኞች ነቢያት። እነዚህ በነቢይ ኤልያስ እንዲሁም በነቢይ ኤልሳዕ ስም እያጭበረበሩና እየዋሹ በምትሃታዊ አሰራር የሚያስቱ ሐሰተኞች እንደሚነሱ ሌላውም የዳግም ምጽአቱ ምልክት ሆኖ ተነግሯል። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ሐሰተኞች ክርስቶሶች፣ ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እስኪያስቱ ድረስ ታላላቅ ምልክት ድንቅ ያሳያሉ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ እንዲል ማቴዎስ ምዕራፍ 24 ቁጥር 26። እንግዲህ በዘመናችን በሀገራችንም ሆነ በሌላው ዓለም በነቢይትና በሰባኪነት ስም የሚደረገውን የንግድና የርኩሰት እንቅስቃሴ በማስተዋል መከታተል መጠበቅ ያስፈልጋል። ስድስተኛ የፍቅር መጥፋት። ሌላውና አሳኛው ጉዳይ የፍቅር መቀዝቀዝ ነው። ፍቅር የሕግ ፍጻሜ ነውና የሰው ልጅ ፍቅርን ማጣት የለበትም። አሁንም ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች የሚለው ትንቢት እንዳይፈጸምብን ፍቅር መንከባከብ፣ ማልማትና መስፈን ይገባል። ማቴዎስ ምዕራፍ 24 ቁጥር 12። ፍቅር የመንፈስ ቅዱስ ፍሬ ነው። ፍቅር የመልካምና በጎ ነገር ሁሉ መገናኛ ምንጭ ነው። ስለዚህ ሰዎች በፍቅር መኖር አለብን። ሰባተኛ የወንጌል መዳረስ። የወንጌል ለዓለም መዳረስ ለደቀ መዛሙርቱ የዳግም ምጽአቱ ምልክቶች ሆነው ከተሰጡት አንዱ ነው። በፍርድ ቀን በክርስቶስ አምኖ እና እምነቱን በስራ ገልጦ ስለመኖር ሲጠየቅ አልሰማሁም፣ አላየሁም፣ አላወቅኩም የሚል ከኃጢአት ጋር ይፈርድበታል። ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። በዚያም ጊዜ መጨረሻው ይመጣል ተብሎ እንደተነገረው በሁሉም ቤት ወንጌል ይሰበካል። ማቴዎስ ምዕራፍ 24 ቁጥር 14። በመሆኑም ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ምጽአት ዕለት እናንተ የአባቴ ብሩካኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋላችሁ መንግስት ውረሱ እንድንባል ቅዱስ ቃሉ ሰምተን አምነን ታምነን እስከ መጨረሻው በሕገ እግዚአብሔር በመምራትና በበጎ ምግባር በቅድስና ሕይወት ሊኖር ይገባል። ማቴዎስ ምዕራፍ 25 ቁጥር 34። በክርስቶስ ክርስቲያን ተብለን ርስተ መንግሥተ ሰማያትን እንድንወርስ የአምላካችን እግዚአብሔር እርዳታ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።